ረዛቅን ስታውቀው አንደኛ ያለህን ሪዝቅ ታውቀዋለህ፣ ታመሰግናለህ። የስነ ልቦና ባለሙያዎች እኮ አንድ አባባል አላቸው። ገንዘብ ይላሉ መድኃኒትን እንጂ ጤናን አይገዛም፣ አልጋን እንጂ እንቅልፍን አይገዛም። ቆንጆ የሚመች አልጋ ልትገዛ ትችል ይሆናል። ያኛው ሪዝቅ ግን ያስፈልጋል። እንቅልፍ፣ የሰላም እንቅልፍ ሪዝቅ ነው፣ ቀላል ነገር አይደለም። ጎዳና ላይ ሽልል ብለው ጠቃለ እንቅልፍ የሚተኙ ሰዎች ምናልባት መልታይ ሚሊዮነር የሆነ ሰው በዛ ሲያልፍ ሊቀናባቸው ይችላል። እሱ ዝም ብሎ በቃ እገሌ ባንክ ጋር ያለው ሆነ እንቅልፍ የሚባል ነገር አጥቶ ሊያገኝ ይችልበት ሁኔታ አለ። ምናልባት ሆነ የቀማው ገንዘብ ይኖረዋል። አንድ ቀን ምን ያደርገኝ ይሆን ያ ሰው እያለ የተሳቀቀ ረፍት ማለት ምንድን ነው? ለአንተ ያ ሪዝቅ ነው እንዴ? ኒዕማ እኮ አይደለም፣ ኒቅማ ነው። አየህ፣ አንዳንድ ኒዕማዎች በአግባቡ ካልመጡ ኒዕማ አይደሉም፣ ዝም ብሎ ለሰው ሊመስል ይችላል። ሰውየው ግን ዓዛብ ውስጥ ያለ ሊሆን ይችላል። እና ሪዝቅ የሚባለው ነገር ረዛቅን ስታውቀው ያኔ ዳህ እንዳልሆንክ ታውቃለህ። አዎ አይደለንም፣ ዳህ አይደለንም ሐቂቀተን